ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። በዛሬው ፕሮግራማችን እንግዲህ በቅርብ ጊዜ ዴቪድ ኦርንስቴን የአንቶን ሴማዮን የመልቀቂያ አንቀጽ አንስቷል። ይህ ተጫዋች ታዲያ 35 ሚሊዮን ፓውንድ በጥሩ የዝውውር መስኮት መልቀቅ እንደሚችል መረጃዎች ወጥተዋል። ይህ ማለት እንግዲህ አንቶን ሴማዮ በአርሰናል፣ በቼልሲ፣ በማንቸስተር ዩናይትድ የሚፈለግ ተጫዋች ነው። ከዛም ውጭ ሌሎች ክለቦችም ይፈልጋሉ ይህንን ተጫዋች ለማስፈረም። ቶተናም ሌላኛው ክለብ ነው የሚሆነው። ነገር ግን ማን ይህንን ተጫዋች የማስፈረም እድል አለው ወይ? ሌላኛው ትልቅ ቁም ነገር ነው የሚሆነው። ነገር ግን አርሰናል በጥሩ የዝውውር መስኮት እንቅስቃሴዎች እንደሚኖሩ ይታወቃል። ስለዚህ ማንን የተሻለ የማስፈረም እድል ይኖረዋል የሚል ነው። እንግዲህ አርሰናልን ደጋፊ እንደነበር ሁሌ የሚናገር ነው ይህ ጋናዊ የመስመር ተጫዋች። ሌላኛው ትናንት በወጣው መረጃ መሰረት ደግሞ ፋብሪዚዮ ሮማኖ እንዲሁም ሌሎቹ በዘገቡት መሰረት ሮድሪጎ በጥር ይህ ተጫዋች እንግዲህ ከሪያል ማድሪድ ሊለቅ የሚችልበት እድል አለ። በሪያል ማድሪድ ከዣቪ አሎንሶ ጋር መስማማትን አልቻሉም። ከዛ ውጭ የመሰለፊያ እድልን እያገኘ አይደለም። ዣቪ አሎንሶም የዚህ ተጫዋች እህል ውሃ በማድሪድ ቤት አብቅቷል የሚል አሳቢና የሚል ሁኔታ አለው። ስለዚህ ይህ ተጫዋች እንግዲህ ማንቸስተር ሲቲ፣ አርሰናል እንዲሁም ቸልሲ ተጫዋች ፈላጊ ናቸው። ነገር ግን ማንቸስተር ሲቲና አርሰናል በተለይ በጥንቃቄ ይህንን ተጫዋች ማስፈረም የእንግሊዝ ፕሪሚየር ሊግ ለማሸነፍ ያግዘናል ብለው ያስባሉ። ታዲያ ሁለቱም ቡድኖች 60 ሚሊዮን ፓውንድ እየታየ የሚጨመር 20 ሚሊዮን ፓውንድ ለማቅረብ ፍላጎት አላቸው። ሶስተኛው እዚህ ዝርዝር ላይ የሚገኘው ኬነን ይልዲዝ ነው። ኬነን ይልዲዝ ቸልሲ ነው ይህንን ተጫዋች ለማስፈረም በክረምት የዝውውር መስኮት 67 ሚሊዮን ዩሮ አቅርቦ ተቀባይነት ያላገኘው። ይህ ተጫዋች እስከ 100 ሚሊዮን ዩሮ የማውጣት እንግዲህ ፍላጎት ያለው ቡድን ነው ተጫዋቹን ማስፈረም የሚችለው። ታዲያ ይልዲዝ በአርሰናል፣ በቸልሲ፣ በማድሪድ በራሱ የሚፈለግ ተጫዋች ነው። ይህ ተጫዋች ታዲያ የብዙዎችን እይታ ውስጥ እየወደቀ ነው። ታዲያ አርሰናል ከሶስቱ ተጫዋቾች የቱን የማስፈረም እድል አለው የሚለውን ብቻ ሳይሆን ለአርሰናል ጨዋታ የትኛው የተሻለ ይሆናል የሚለውን በዚህ ፕሮግራማችን የምናቀርብላችሁ ይሆናል። ኬነን ይልዲዝ ይህ በባየርን ሙኒክ የአካዳሚዎች ማሰልጠኛ የወጣ በ20 ዓመቱ ላይ የሚገኝ በጁቬንቱስ አሌክሳንደር ዴል ፒየሮን የመተካት እንዲሁም ደግሞ አዲሱ ዴል ፒየሮ የተባለ ግራ መስመር ላይ የሚጫወት ነው። ከብዙዎቹ ለአርሰናል ተመራጭ ይሆናል ተብሎ የሚታሰበው ይህ ነው ተቀዳሚ የሚሰጠው። ምክንያቱም እድሜው 20 ነው። ብዙ ገንዘብ ቢወጣበት ቀጣይ አርሰናሎች የመጠቀም የሚችሉ ነው የሚሆኑት። ከዛ ውጭ ደግሞ በትዕግስት ቡድን ውስጥ መጣመር የሚችል ነው የሚሆነው። ሜትር ከ87 ይረዝማል። 10 ቁጥር ሚና መጫወት የሚችል ነው። ከመስመር እየተነሳ የተሻለ መፋለም የሚችል ነው። ቱርካዊ ተጫዋች ታዲያ ለቱርክ 25 ጊዜ የተጫወቱ 5 ጎሎችን ማስቆጠር ችሏል። እስከ 100 ሚሊዮን ዩሮ ወይም ደግሞ 81 ሚሊዮን ፓውንድ ድረስ አርሰናል ማውጣት ይጠበቅበታል። እንግዲህ ለጁቬንቱስ በሴሪያው 35 ጨዋታዎችን አድርገው 7 ጎሎችና 4 አሲስቶች አሉት። በአውሮፓ ቻምፒዮንስ ሊግ 1 ጎልና 1 አሲስት ነው ያለው። ትክክለኛ ተፈጥሯዊ የግራ መስመር ተጫዋች መሆኑ፣ ረጅምና የአካል ብቃቱ ለፕሪሚየር ሊጉ እንዲሁም የተዋጣ ተጫዋች መሆኑ፣ ከዛ ውጭ ጠንካራ ሰራተኝነቱ ጥሩ የሚባል ነው። ነገር ግን አሁንም ወጥነት ይጎለዋል። በፕሪሚየር ሊጉ ተፈትኖ ውጤታማ ሲሆናል ወይ አርሰናል ይህንን ያክል ገንዘብ ለሮቴሽንና ለዴብዝ ማውጣት አለበት ወይ? ትልቅ ሂደት ነው የሚሆነው። ነገር ግን ውሳኔዎች ሲወሰኑ በተለይ የገብርኤል ማርቲኔሊ የተጠበቀውን ያክል እድገትን አለማሳየቱን ተከትሎ እንደ ገብርኤል ማርቲኔሊ አይነት ተጫዋቾችን አርሰናል ሄሱስን የሚለቅ ከሆነ ይህንን ተጫዋች ከኬነን ይልዲዝን ከሊያንድሮ ትሮሳርድ ጋር አርሰናል በግራ መስመር ያቆዩት የሚችሉበት እድል ይኖራል። እንግዲህ ተመራጭ የሆነ በምታዩት ጨዋታ ብቃቱ በፐርፎርማንሱ ኬነን ይልዲዝ ተመራጭ ተጫዋች ነው። በተለይ ኳስ ሲይዝ በጣም የሚያምርበት ድሪብል የሚያደርግበት መጠን፣ ከሳጥን ውጭ ሹት የሚያደርግበት አቅም፣ ይህ ተጫዋች በዚህ ክህሎቱ የሚቀጥል ከሆነ አይቀመሴ አይደረሴ አይነት በጣም አስደናቂ ተጫዋች እንደሚሆን ማየት በቂ ነው የሚሆነው። ታዲያ ይህ አስደናቂ ተጫዋች እንግዲህ ቸልሲ ያለ ሜንዴዝ ነው ኤጀንቱ። የጁቬንቱስን ኮንትራት ማፍረሻ ወይም ደግሞ ጁቬንቱስ አዲስ ኮንትራትን እያቀረበለት ይገኛል። ከጁቬንቱስ ጋር እስከ 29 ኮንትራት አለው። ስለዚህ ድርድሮቹ እንደቀጠሉ ናቸው። አርሰናል፣ ማድሪድ እንዲሁም ደግሞ ቸልሲን ተፎካክሮ ያስፈርመዋል ወይ? አንድሬ በርታ ሌላኛው ትልቁ ስራ የሚሆንባቸው ይሄኛው ተጫዋች ነው የሚሆነው። ወደ ደማቻችን እንግዲህ ሌላኛው የአንቶን ሴማዮ ጉዳይ ነው። ሴማዮ አርሰናል በጣም ሲሜኒዮን በጣም ነው የሚፈልጉት የነበረው። ነገር ግን በሁለት ምክንያቶች ትንሽ አስቸጋሪ አድርጎባቸዋል። 25 ዓመቱ ላይ ይገኛል። ይህ ጋናዊ ተጫዋች አርሰናል አድናቂ እንደሆነ የአርሰናል ደጋፊ እንደሆነ ተናግሯል። በእንግሊዝ ፕሪሚየር ሊግ ልምድ ያለው ነው። ስለዚህ በቀጥታ እንደመጣ ቡድኑ ላይ የመጫወት ብቃት ነው የሚኖረው። ስለዚህ አርሰናል አንቶን ሴማዮን የሚያመጣ ከሆነ እንግዲህ በእኔ እይታ ማርቲኔሊን ሊያቆይ የሚችልበት እድል ሊኖር ይችላል። ያለበለዚያ እንግዲህ ወይ ማርቲኔሊን ወይ ትሮሳርድን አንዳቸው መልቀቃቸው የማይቀር ነው አንድ ተጫዋች የሚመጣ ከሆነ። ከዛ ውጭ ሄሱስን አብሮ ጨምሮ
የሚለቁ ነው የሚሆኑት። ታዲያ ይህ ተጫዋች እንግዲህ የተለየ የሚያደርገው ምንድነው ካላችሁኝ በሁለቱ መስመር መጫወት መቻሉ፣ አጥቂም በግራ መስመርም በቀኝ መስመርም መጫወት መቻሉ አርሰናል ተመራጭ ያደርገዋል። ትንሽ እንግዲህ በቀኝ መስመር ላይ ብዙ ጨዋታዎችን ማድረጉ ይህ ተጫዋች እንግዲህ የተሻለ እድል ይኖረዋል የሚለው ትልቁ ጥያቄ ነው የሚሆነው። በፕሪሚየር ሊጉ እስካሁን ድረስ 30 ጨዋታዎችን አድርጓል። 10 ጎልና 4 አሲስቶችን ማድረግ ችሏል፣ አምና ማለት ነው። በዘንድሮ ውድድር ዓመት ደግሞ አስደናቂ ብቃቱ ላይ እንደሚገኝ የታየ ይገኛል። ወደ 9 የጎል ተሳትፎች ላይ ይገኛል። 6 ጎልና 3 አሲስት ማድረግ ችሏል። እንግዲህ ለአርሰናል ትንሽ ጥሩ የሚሆነው ለአርሰናል ፍጥነትን፣ ኢንተንሲቲን መከላከል ማይክል አርቴታ የሚፈልጋቸውን ስራዎች በሚገባ ማሟላት የሚችል ነው። ኢንተንሲቲውን መጨመር ይችላል። የአርሰናልን ቀጥተኛ ጨዋታን ከነኑኒ ማድዌኬ፣ ሳካ፣ ማርቲኔሊ፣ ትሮሳርድ ጋር መፎካከር የሚችል በአካል ብቃቱ ረገድ ትክክለኛ ተጫዋች ሆነ። አንዳንዶቹ ሴዶ ማኔን ጋር ያመሳስሉታል። በጣም የተለየ ክህሎት ያለው ተጫዋች ነው። ታዲያ አርሰናልን የሆነ ነገር ለማምጣት ሲፈልግ እንደዚህ አይነት ተጫዋች ያስፈልጉታል። የተሻለ ተመራጭ ተጫዋች ሆኖ ሊመጣ ይችላል። በእንግሊዝ ፕሪሚየር ሊግ ልምድ ስላለው 65 ሚሊዮን ፓውንድ ነው አርሰናል ማውጣት የሚጠበቅበት። ማንቸስተር ዩናይትዶች በዚህ ተጫዋች ጉዳይ በክረምቱ ገፋ አድርገው ሄዶ ነበር። ነገር ግን ዩናይትዶች በመጨረሻ ኩኛና ሚንቦሙን ማስፈረማቸውን ተከትሎ ይህ ሁኔታ አልተሳካም። ታዲያ አርሰናል ይህንን ተጫዋች ማምጣት የሚችል ከሆነ የፕሪሚየር ሊግ ልምዱ መጠቀም የሚችል ነው የሚሆነው። የፕሪሚየር ሊግ ልምዱ ደግሞ አርሰናልን ውጤታማ ያደርገዋል። የመልመድ ጊዜ አያስፈልገውም። ከዛ ውጭ የበርንማውዝ ቡድን ውስጥ አንዶኒ ራዮላ ነው የሚያሰለጥኑት። ስለዚህ ጥሩ ልምድ ጥሩ ብቃትን ያሳየ ተጫዋች ነው። ስለዚህ ያንን ወደ አርሰናል ይዞ የሚመጣ ይሆናል። የእንግሊዝ ፕሪሚየር ሊግን ዋንጫ ለሚፎካከረው ለአርሰናል ውጤታማ የሚያደርግ ነው። ከዛ ውጭ ጋና ለአፍሪካ ዋንጫ አለማለፏን ተከትሎ በአፍሪካ ዋንጫ ላይ የመሳተፍ እድል የለውም። ስለዚህ አርሰናልም ይህንን ተጫዋች እንደዚህ አይነት ውሳኔ የሚጠበቅ ነው። አርሰናል ስብስብ ውስጥ ወደ አፍሪካ ዋንጫ የሚሄድ ተጫዋች የለም። ስለዚህ በዚያ በኩል የሚጠቀሙ ይሆናሉ። ሶስተኛው ተጫዋች የሚሆነው ሮድሪጎን ማምጣት ነው። 24 ዓመቱ የሚገኘውን ብራዚላዊው የመስመር ተጫዋችን ማምጣት ነው። ይህ ተጫዋች በቀኝም በግራ መስመር መሰለፍ የሚችል ነው። ነገር ግን የመጀመሪያ ቦታው የግራ መስመር የነበር ነው። በጣም ጥሩ ፐርፎርማንስ ያለው ሪያል ማድሪድ እንደዚህ አይነት ተጫዋቾችን ስታገኝ አንዳንዴ ውጤታማ የሚያደርግ ነው። አርሰናል ደግሞ ይህንን አድርጎታል አይደለም። በሴባዮስ እንዲሁም ደግሞ ማርቲን ኦዴጋርድ በአርሰናል ቤት ውስጥ ያሉት እነዚህ ተጫዋቾች ከማድሪድ ብዙ ብቃት የላቸውም ተብሎ ከወጡ በኋላ ውጤታማ የሆኑ ናቸው። አጥቂ መሆን የሚችል ነው። ሰከንድ ስትራይከር መሆን የሚችል ነው። የተሻለ መጣመር የሚችል ነው። ፍጥነቱ፣ የእግር ኳስ ክህሎቱ፣ አጨራረሱ፣ አርሰናል ያለበት የሳጥን ውስጥ ችግር መቅረፍ መቻሉ፣ ከምንም ነገር የሆነ እድልን ማምጣት መቻሉ በጣም ተመራጭ አድርገዋል። በብሔራዊ ቡድን 35 ጨዋታዎችን አድርጎ 9 ጎሎችን አስቆጥሯል። ታዲያ አርሰናል 60 ሚሊዮን ፓውንድ እየታየም ጭምር 20 ሚሊዮን ፓውንድ ለዚህ ተጫዋች ማቅረብ ይጠበቅበታል። ከማንቸስተር ሲቲ ግን ቀጥተኛ ፉክክርን የሚጠይቅ ነው የሚሆነው። በዘንድሮ ውድድር ዓመት እንግዲህ በላሊጋው 10 ጨዋታዎችን እየተቀየረ ገብቷል። የተጫወታቸው ብዛቶች 255 ደቂቃዎች ብቻ ናቸው። በጨዋታ ወደ 26 ደቂቃ ብቻ ነው። ስለዚህ ተጫዋቹን መልቀቅና ለብሔራዊ ቡድን መጫወት ይፈልጋል። ስለዚህ አርሰናል ትክክለኛው ሰዓት ይህ ይመስለኛል ይህንን ተጫዋች ለማስፈረም። በተለይ አርሰናል ካለዋቸው ተጫዋቾች ሁሉ ሮድሪጎ በጣም የተለየ የሚሆን ነው የሚሆነው። ስለዚህ የተለየ ብቃትን ማሳየት የሚችል ነው። ፈጣን ድሪብለር ነው። በሳጥን ውስጥ በጠባብ ስፔሶች ውስጥ ጎሎችን ማስቆጠር የሚችል ነው። በተለያየ ቦታ መጫወት የሚችል ነው። በቻምፒዮንስ ሊጉ ጫናዎችን መቋቋም የሚችል ነው። ለምሳሌ አርሰናል በቀኝ መስመር፣ በግራ መስመር ተደራቢ የሆነ ከዮኮሬስ ጋር የተሻለ ጥምረቶችን መፍጠር የሚችል ነው። ዮኮሬስ በሌለባቸው አርሰናል በፎልስ ናይን መጫወት ከፈለገ ይህንን ተጫዋች መጠቀም የሚችል ነው። ያ ውጤታማ የሚያደርገው ይሆናል ብዬ አስባለሁ። ስለዚህ ትክክለኛው ተጫዋች ነው ብዬ አስባለሁ። ነገር ግን ማድሪድ ይሸጠዋል ወይ? ሩ ከማንቸስተር ሲቲ ጋር ነው። ምን ያክል ያወጣበታል የሚለው ነው። እንግዲህ በዘንድሮ ውድድር ዓመት አለመጫወቱን ተከትሎ በተለይ አርሰናል ይህንን እድል መጠቀም የሚጠበቅበት ይመስለኛል። ደሞዙ ከፍ ያለ ይጠይቃል ከሌሎቹ በተሻለ። ያንንም ማሟላት አርሰናል ይጠበቅባቸዋል። ሮድሪጎ ዮኮሬስን እና እንዲሁም ደግሞ ቡካዮ ሳካን የያዘ አርሰናል አጥቂ መስመር አስፈሪ ብቻ ሳይሆን ውጤታማ የሚሆንበት እድል እንዳለ ማየት በቂ ነው። ወደ አድማጮቻችን በእናንተ እይታ የትኛው የተሻለ ተጫዋች ነው ብላችሁ ታስባላችሁ? እኔ ይሄኝ ነው ብዬ ተጫዋቾችን መምረጥ አልችልም። ኬንን ይልዲዝ ያለው ብቃት የሚደርስበት አቅም 20 ዓመቱ በመሆኑ የተነሳ በጣም የተሻለ ተጫዋች ነው። አንቶን ሴማዮ ጥሩ ፐርፎርማንስ ያለው በእንግሊዝ ፕሪሚየር ሊግ ፕሩቭን ነው። ጠንካራ ሰራተኛ ነው። መልመድ አያስፈልግም። ኢንተንሲቲውን ሁሉ ነገሩን ይዞ ወደ አርሰናል የሚመጣ ነው የሚሆነው። ሌላኛው ሮድሪጎ ነው። ሮድሪጎ የቻምፒዮንስ ሊግ ልምድ፣ ጥራት ያለው ተጫዋች ከዚህም የሚገኝ ነው የሚሆነው። ግን አጠቃላይ አርሰናል አቨሬጅ ከ65 ሚሊዮን ፓውንድ በላይ ማውጣት ይጠበቅባቸዋል። ይህንን ገንዘብ የሚያወጡ ከሆነ ደግሞ ትክክለኛ ምልመላ ያስፈልጋል። ትክክለኛ ተጫዋች መሆኑንም ማወቅና መገንዘብ የሚያስፈልግ ነው የሚሆነው። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።